ሰላም እንዴት ናችሁ? በዚህ ቪዲዮ ላይ የዲጂታል አይዲ ፋይዳ ላይ ያሉትን ስህተቶች እንዴት ማስተካከል እንዳለባችሁ፣ የራስ ስም ስህተት፣ የአባት ስም ስህተት፣ የአያት ስም ስህተት፣ የስፔሊንግ ስህተት እንዲሁም ደግሞ የስልክ ቁጥር ስህተቶችን እንዴት ማስተካከል እንዳለባችሁ በዚህ ሙሉ ቪዲዮ ላይ ያለ። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። መጀመሪያ እንግዲህ በፈለጋችሁት ብራውዘር ውስጥ ትገባላችሁ። ሳፋሪ ሊሆን ይችላል ኦር ጉግል ክሮም ሊሆን ይችላል። ስለዚህ በፈለጋችሁት ትገባላችሁ ማለት ነው። ዛሬ እኔ በሳፋሪ አሳያችኋለሁ ማለት ነው። እሷን አንድ ጊዜ እነካታለን። ከነካናት በኋላ እንግዲህ ሰርቿ ባር ላይ እኔ አሁን ምጽፈውን ነገር እያያችሁ ትጽፋላችሁ ማለት ነው። ሰርች ካደረግን በኋላ እንግዲህ እዚች ከላይ እንግዲህ id.gov.et ምትላለች እሷን እነካታለን ሄልፕ ፔጇ ላይ ማለት ነው። እሱን ከነካም በኋላ እንግዲህ ይሄን ኢንተርፌስ ይሰጠናል ማለት ነው። የመጀመሪያው ኤስኤምኤስ ሪሴንድ ሚላል፣ ሁለተኛው አፕዴት፣ ሶስተኛው ኮል ሴንተር ሚላል። ስለዚህ ዛሬ የፈለግነው አፕዴት ማድረግ ነው። አፕዴት ሚለውን እነካለን። ከነካናት በኋላ እንግዲህ ታች ላይ አፕዴት ናው ምትል ትኖራለች። እሷን አንድ ጊዜ እነካታለን። እሷን ከነካም በኋላ ይሄን የመሰለ ዊንዶው ይሰጠናል ማለት ነው። እዚች ታች ላይ ሎጊን ትላለች። ከሎጊን በታች ደግሞ አንድ ቦክስ አለች ማለት ነው። እሷ ቦክስ ላይ እንግዲህ 16 ዲጂት የሆነ ቁጥር እንሞላለን ማለት ነው። እሱንም ቁጥር የምታገኙት እዚች ታች ላይ FCN ምትል አለች። እችን 16 ዲጂት እዚህ ጋር አምጥተን እንሞላለን ማለት ነው። ስለዚህ አሁን እሱን እንሞላለን ማለት ነው። እሷን አንድ ጊዜ እነካታለን ቦክሷን። ከነካም በኋላ እንግዲህ 16 ዲጂቷን እዚህ ጋር እንጽፋለን። ከጻፍን በኋላ እንግዲህ ፕሮሲድ ምትላለች እሷን አንድ ጊዜ እነካታለን። ከነካም በኋላ እንግዲህ ፕሊዝ ኢንተር OTP ሚላለ ያን የተላከውን OTP አምጥተን ፔስት እናደርጋለን። ወይንም ይሄ OTP ሚላክልን ቅድሚያ ይሄን መታወቂያ ስታወጡ ባስገባችሁት ስልክ ቁጥር ነው ማለት ነው። ስለዚህ አሁን የተላከውን OTP ኮፒ አደርግና ፔስት አደርጋለሁ ማለት ነው። ፔስት ካደረግን በኋላ ቬሪፋይ ምትላለች እሷን አንድ ጊዜ እነካታለን። በትክክል እንግዲህ ይሄን የመሰለ ኢንተርፌስ ይሰጠናል ማለት ነው። የመጀመሪያው እንግዲህ አፕዴት ዲሞግራፊክ ዳታ ሚላል፣ ሁለተኛው ደግሞ ኮሬክት ዲሞግራፊክ ዳታ ሚላል። የተለያዩ ታች ላይ አሉ ማለት ነው። እኛ ዛሬ የፈለግነው ኮሬክት ዲሞግራፊክ ዳታ ሚል ነው ማለት ነው። እሷን አንድ ጊዜ ክሊክ እናደርጋለን። ከነካም በኋላ እንግዲህ ሙሉ ሂስትሪ የተቀመጠበት ይወስደናል። እዚህ ታች ላይ ዲሞግራፊክ ዳታ አጠገብ ኤዲት ምትላለች እሷን አንድ ጊዜ እነካታለን። የመጀመሪያው እንግዲህ ናሽናሊቲ ሚላል፣ እሱንም ማስተካከል ይቻላል። እንደዚህ ገብታችሁ ማስተካከል ትችላላችሁ ማለት ነው። አሁን እኔ ኢትዮጵያ ላይ ስላለው ኢትዮጵያ ይሁንልኝ። ሌላው ደግሞ ዴት ኦፍ በርዝ ሚላል፣ ያ ማለት የትውልድ ቀን ተበላሽቶባችሁ ከሆነ ታህሳስ ላይ ስለሆነ እስቲ እሷን እያስተካከልኩ ላሳያችሁ። አሁን እንግዲህ በቀኝ በኩል ኢትዮጵያን ሚላል 1991 03 17 ማለት ነው። ይሄ እንግዲህ ቅድሚያ የሞላሁት ነው ማለት ነው። በግሪጎሪያን ካላንደር ደግሞ 1998 11 26 ይላል። ስለዚህ እቺ ግሪጎሪያን ካላንደር የምትሏ ራሷ አፕዴት ሆናለች። ያ ማለት ኢትዮጵያን ካላንደር ስናስተካክል ራሱ ይስተካከላል ማለት ነው። አሁን እንግዲህ 03 ምትለዋን አራተኛ ወር ላይ አድርጌ አሳያችኋለሁ ማለት ነው። አራተኛ ማለት የተበላሸብኝ ወሩ ማለት ነው። በትክክል ሞልቻለሁ ማለት ነው። ቅድም እንግዲህ 1998 11 ነበረ። አሁን ደግሞ በራሱ አስተካክሏል ማለት ነው። አሁን 12 ሆኗል ማለት ነው። ሁለተኛው እንግዲህ ዲሞግራፊክ ዳታ እዚህ ጋር እንግዲህ ስም የምናስተካክልበት ቦታ ነው ማለት ነው። ስም፣ ጾታና ስልክ ቁጥር ወይንም ኢሜል የምናስገባበት ቦታ ነው ማለት ነው። እዚህ ጋርም እንግዲህ ኤዲት ካልን በኋላ ስማችንን፣ ጾታችንን እንደዚሁም ስልክ ቁጥራችንን የምናስገባበት ቦታ ነው ማለት ነው። እሱንም እንግዲህ እያንዳንዱን እየነካችሁ ኤዲት እያደረጋችሁ ማስተካከል ትችላላችሁ ማለት ነው። ኢሜል ማስገባት ከፈለጋችሁ ኢሜላችሁን በቀላሉ ማስገባት ትችላላችሁ ማለት ነው። አሁን ያስተካከልናቸውን ነገሮች ቼክ ካደረግን በኋላ እዚህ ታች ላይ እንመጣና ሳብሚት ቼንጅ ሚል አለ። እሷን አንድ ጊዜ ክሊክ እናደርጋለን። ክሊክ ካደረግን በኋላ እንግዲህ እርግጠኛ ናችሁ ያለ ነው። ስለዚህ እኛ እርግጠኛ ስለሆንን ሳብሚት ሚለውን አንድ ጊዜ እነካለን። አሁን በትክክል አስተካክለናል ማለት ነው። ውድ ቤተሰቦች እንደዚህ ያደረጋችሁ የተበላሸባችሁን መረጃችሁን እንደዚህ በቀላሉ ማስተካከል ትችላላችሁ ማለት ነው። ለዚህ ቻናል አሁንም አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ